ዋው ቤተሰብ እናንተ ሞክሩት። በነገራችን ላይ ሽሮ ራሱ ሽታው ቤቱ አውዶታል ማለት ነው። እና የሚገርም ሽሮ ነው። ስንት ባለሙያ ሰው እንዳለ ይህንን የመሰለ ተጋቢ ነው። እንግዲህ ሽሮ የምታገኙት እንደዚህ እንደኔ ሰርታችሁ ሞክሩ። ሹፉ ይህንን ይመስላል እና ቤተሰብ አያምርም? በእውነት በጣም ያምራል። እስከምበላ ድረስ ራሱ ምራቄን እያስዋጠኝ ያለው። ሰላም ሰላም ቤተሰብ ሰላማችሁ ብስት ይበልልኝ። እንዴት አላችሁልኝ? ደህና ናችሁ ወይ? ያለሁላችሁ እግዚአብሔር ይመስገን። በያላችሁበት ቦታ ሰላማችሁ ብዝት ተረፍርፍ ይበልልኝ። እንዴት አላችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከሙቀቱ ጋር እንዴት እያደረጋችሁ ነው? እኔ ያለሁ ክብር ይስፋ ለመድኃኔዓለም ሰላም ነኝ። አንዳንዴ ማለት ነው ልንገራችሁማ፣ መጀመሪያ በያላችሁበት ቦታ ሰላማችሁ ብዝት ተረፍርፍ ይበልልኝ። እንግዲህ እንደታወቀው ወይም እንደሚታወቀው ነው የሚባለው። ለቤቱ አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮመንት በማድረግ ቤተሰብ ሆኖ ነባሮቹ ደግሞ አብሮነታችን ይቀጥል እላለሁኝ። ዛሬ ምጥን ቅጥን ያለች የሚባለው። እኔ ግን በነገራችን ላይ ይሄ ምግብ የሰነፍ ምግብ ነው የምለው። ምን መሰላችሁ? እዚህ ጋር ቅመማ ቅመም አድርጌያለሁ፣ ዘይት አድርጌያለሁ፣ ውሃ ትንሽ አድርጌያለሁ፣ ሽሮም ትንሽ አድርጌያለሁ ማለት ነው። ግን ሽሮ ትንሽ ልጨምር። ተጋቢ ነው ልሰራ ነው በቃ። ቀን ሙሉ መስራት አስጠልቶኝ መብላት አስጠልቶኝ ብታምኑም ባታምኑም ስም እራትም ምሳም አንድ ላይ ነው ማለት ነው። እነዚህ ሚክስ እናደርገዋለን ማለት ነው። እውነት ለማውራት ቤተሰብ በጣም ስለራበኝ እንጂ በጭራሽ የመስራት እድሉን አልነበረኝም። ግን ግዴታ እሰራዋለሁ ማለት ነው። መራብ የለብኝም ትላላችሁ እና ከዚለት ሽሮ ትንሽ እና ዘይት አድርጌያለሁ። ሽሮ በነገራችን ላይ ሽሮ ተውት፣ ሽታ ምናምን ሰርቼ እስከምበላው ጨንቆኛል። ውሃ አድርጌያለሁ። ትንሽ ውሃ ትፍላና ከዛ የበጠበጥኩት ሽሮ አደርጋለሁ። እሺ ውሃችን ካለች ነው የሚባለው። የበጠበጥነው ሽሮ የዘረከረ በጣም ነው የሚያስጠላኝ። የዘረከረ ባልሰራ ይሻለኛል። እኔ መወርወር ነበረብኝ። ቤተሰብ ተመልከቱት፣ በጣም ያምራል። እንትን ነው ምጥን ነው ማለት ነው። ሽሮ ግን እንዴት እንደተዘጋጀ አላውቅም። ሽታው ራሱ ማለት ነው ዱቄቶች ላሱ ላሱ ነው የሚለው። ድሮ ልጅ ሆነን ትዝ ይለኛል። የተፈጨ ሽሮ እንቅም ነበረ። የተሰጣ ሽሮ ካገኘን በቃ አፍሰን መሮጥ ነበረ። አይ ጊዜ ደጉ ጊዜ፣ ደጉ የልጅነት ጊዜ ትዝ ይለናል። ብቻ ይሁን ተመስገን ነው። እና በጣም ስለራበኝ ነው ይሄ ሽሮ ልሰራ የተገደድኩት ወይ የተነሳሁት። ለነገሩ ማን ያስገድደኛል? እኔ ራሴ ነኝ እንጂ በእውነት በጣም ሲርበኝ የተነሳሁት። በቃ ምን ልብላ ብዬ ሳስብ ያለኝ አማራጭ ሽሮ ያለ ሽንኩርት ያለ ምን ብቻ ቅመማ ቅመም ብቻ አለው ማለት ነው። እና አላችሁ ቤተሰብ እንጀራ ደግሞ እዚህ ጋር እያሞኩኝ ነው ማለት ነው። እንጀራችን ይሞቅ። እዚህ ጋር ደግሞ ሽሮችን እየበሰለች መብሰል ሳይሆን ገና እንትን እያለ ነው። ጋዙ ቀነስ አድርጌ ያኔ ምንድን ነው የሚባለው ዘይቱ ትፍት እንዲያደርግ ማለት ነው። የዛኔ ነው የሚጣፍጠው ማለት ነው። ስለዛ እንጀራችን እያሞቅን ነው። ሙቀቱ ግን መቤቴ ሙቀቱ አትጠይቁኝ፣ ራሳችሁ ነው የሚያስታችሁ በነገራችን ላይ። እናላችሁ ቤተሰቦች የአትክልት ማጅን እጨምራለሁ። አትክልት ብቻ ነው አሰራሩ። ከአትክልት ነው፣ ከስጋ ነክ ነገር እንዳይመስላችሁ። ጊዜው ይታወቃል፣ ጾም ነው። ስጋ ነክ ነገር አይጨመርበትም። የአትክልቱ ማጅን ግን በጣም አሪፍ ነው በነገራችን ላይ። ሽሯችን ትክትክ እያለች ነው እና ቤተሰቦች የሽሯችን ይሄን እንዴት አባት እንደሚያምር ብታዩት። ከዛሬናችን ይሄን ይመስላል። ስጋ መጥበሻ የማይቀርም ፍሬሽ ነው። ቃሪያ ጣል እናደርጋለን። ጣል እናደርጋለን። ትንሽ ለጋዙ ላይ ትጉት እናደርገዋለን። ሰላማችሁ ይብዛ። በድጋሚ ልበላችሁ እንጂ በስማም ሽሮ አትጠይቁኝ። ተመልከቱ ቤተሰብ፣ ይህን የመሰለ ተጋቢ ነው። ሽሮ ነው የሚባለው። ተጋቢ ነው፣ ሽሮም አንድ ነው። ግን ያው ተጋቢ ነው ቶሎ ቶሎ ስለሚሰራ ነው። እና ይህንን የመሰለ ውብ ተጋቢ ነው ሰርቻለሁ ቤተሰብ ማለት ነው። እዚህ ጋር ደግሞ ምን እንዳዘጋጀሁ ልንገራችሁ። መቼም መፈላሰፍ ስራዬ ነው አይደለ? እንትን ቲማቲም እንደዚህ ፈለኩት። በነገራችን ላይ አንዳንዴ እንደዚህ ቲማቲም ያምረኝ ጊዜ አለ።
ያለምንም። እዚህ ጋር ደግሞ ሰላጣ በእንትን የሰራሁት አለ በቃሪያ ነው ሚጥሚጣው አሪፍ ስለሆነ በሚጥሚጣ የሰራሁት ሰላጣ አለ። ግን ለምን እንደሆነ ባላውቅም በየአይነት ስበላ ሰላጣ ባይኖር ደስ ይለኛል። ግን አጋጣሚ የሰራሁት ሰላጣ ነው ማለት ነው። እዚህ ጋር ቃሪያ አለ። እዚህ ጋር ደግሞም ቃሪያ አለ። እዚህ ጋር ደግሞ ውሃ አለችኝ ማለት ነው። እዚህ ጋር ይሄ ውሃችን እቺ እዚህ ጋር ደግሞ ዱባ አለችኝ ማለት ዱባ ወይ ነገ ነው የምሰራው ምናምን ነገር ከተመቸኝ ዛሬ አስታክያ አድራለሁ ማለት ነው። ተመልከቱት ዱባችን። ይሄ ዱባ 4 ኪሎ ነው በነገራችን ላይ 4 ኪሎ ነው የሚያክለው። 4 ኪሎ ስላችሁ 4 ኪሎ ራሱ 4 ኪሎ ነው የሚመዝነው። እና ቤተሰቦቼ ያው በስተመጨረሻም ተጋቢኗችን ይሄንን ይመስላል። ከወደዳችሁት እንግዲህ ኮመንት ላይ ሀሳብ አስተያየታችሁን እፈልጋለሁ። አሪፍ አሪፍ ኮመንት እፈልጋለሁ። ስለምታበረታቱኝ፣ ስለምትመጡ፣ ስለምታዩልኝ ከልብ አመሰግናለሁ የኔ ውዶች። እንግዲህ እኔ እህታችሁ ሰንፌ ማለት ነው ያለ ሽንኩርት ማለት ነው። በነገራችን ላይ ሽንኩርትም ቲማቲም የለውም ግን ቅመም አለው። ሽሮ ራሱ ቅመም የሚያስፈልገው አይደለም። እና ያው በስተመጨረሻ ይህንን ይመስላል። ኮመንታችሁን እፈልጋለሁ የኔ ወርቆች። በሚቀጥለው ደግሞ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ሳልላችሁ ወደ እንጀራው ላድርግና አሳያችኋለሁ። በነገራችን ላይ እኔ ሽሮ ስሰራ በተለይ ተጋቢኖ ስሰራ ማለት ነው ትክትክ ብሎ ዘይቱ ካልተፋ እንደው ተጋቢኖ ራሱ አይመስለኝም ማለት ነው። እንግዲህ ይህንን ይመስላል የኔ ወርቆች። ስለምታበረታቱን በድጋሚ ከልብ አመሰግናለሁ። ይሄንን በቃ የምሳውም የቁርሱም አንድ ላይ የራቱም አንድ ላይ አጠቃለን እንበላለን። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ። በጣም ነው የማመሰግናችሁ የኔ ወርቆች። መልካም ጊዜ መልካም ቆይታ ይሆንላችሁ። ባይ ባይ